በአዲስ ቪዲዮ ተገናኝተናል። ዛሬ ደግሞ አዲስ ሰው መሆን የሚሉትን ሀሳቦች ይዤላችሁ ቀርቤያለሁ። እንዴት ነው አዲስ ሰው የምንሆነው? አዲስ ማንነት የምንላበሰው? ለምንስ ይከብደናል? የሚሉትን ነገሮች በዚህ ይዳሰሳሉ። እስከ ዝግጅት ፍጻሜ ድረስ አብራችሁን ቆዩ። ህብረተሰቡ በእኛ ላይ የሚያሳድራቸው ነገሮች፣ የጫናቸው ሚና ምንድን ናቸው? ምን ነገሮች አልተከተልኩም የሚሉት ነገሮች ወደ አእምሯችን ይመጡብናል። ትኩረትን የሚስብ ነገር፣ ተመልካችን የማያሰለች መሆን አለበት። ማንነትን ለመገንባት ትኩረትን በጣም የሚስብ ማንነትን ለመገንባት የሚያሰለች ከሆነ አዲሱ ስብዕናችንን እኛም ልንወደው አንችልም። ስለዚህ አዲስ ስብዕና በህይወታችን ውስጥ ሊኖረን ይገባል ማለት ነው። ስለዚህ አዲስ ሰው ሌሎች ላይ ምንስ ተጽዕኖ ሊኖረው ይችላል? እንዴት ነው እባክህ እከሌ እኮ እንደዚህ ነበረ፣ እከሌ እንደዚህ ሆኖ ተቀየረ፣ በቃ ይለያል፣ አዲስ ሰው ሆኗል ይላሉ ሰዎች። እኛ ያንን ባህሪ እንላመደዋለን። ሰዎች አላመድ ሲሉ ግን በጣም ተቀይረሃል፣ ተቀይረሻል ይባላል። ይሄ ሳይኮሎጂያዊ ክስተት እውነት ነው። ትምህርትም ይሁን ስራም ይሁን አዲስ ማንነት ግድ ነው። የሆኑ ነገሮች ከምንድን ነው የሚመነጩት? ከአእምሮ፣ ከአስተሳሰብ። የሆኑ ነገሮቻችን ሊቀየሩ ይገባል። እኛም ካልተመቸን የሆኑ ነገሮችን ለመላመድ የምናደርገው ጥረት ደስታ ሊፈጥርልን ይችላል። ስለዚህ ምን ማድረግ አለብን? ያንን ነገር በተቻለ መጠን አዲስ ሰው መሆን አለብን። የሆኑ ነገሮችን ለማድረግ አዲስ ቋንቋ ጀምራለሁ ካለን ማድረግ አለብን። እርግጥ ይሄን ለማድረግ ምን ይፈልጋል? ጊዜያችን ይፈልጋል። ግን እነዛን አእምሮ እንደምንጀምራቸው ለአእምሯችን መስጠት አለብን። ግን ጊዜ ላይ መጀመራችን አይቀርም። ቆራጥነት የሚኖረን ከሆነ ሌላኛው ደግሞ ኮሚትድ መሆን፣ የምንፈልገውን ነገር ኮሚትድ ለምን ማድረግ ያስፈልገናል። በዛም ነገር አዲስ ስብዕና አዲስ ሰው መሆን አለብን። አዲስ ሰው መሆን ማለት ነው በድርጊት በአስተሳሰብ ተሽሎ መገኘት። እነዚህ ነገሮች ለማድረግ ጥረት ማድረግ አለብን። እንደዚህ ማናደርግ ካልሆነ ግን ምን ይሆናል? የሞት አስተሳሰባችን፣ ብኩንነት፣ የበታችነት እንዲሰማን ያደርጋል። አሁን ሰዎች ብዙ ጊዜ እንድንሸማቀቅ፣ ጥቂት ሰዎች እንድንሸማቀቅ፣ የተጣለ ዕቃ እንደሆነ እንዲሰማን፣ አዲስ ነገር የማወቅ ያለንን ጉጉት እንዲሞላ ማድረግ የሚፈልጉ ሰዎች አሉ። እንዳንሻሻል እንደዚህ አይነት ነገሮችን ስብዕና ገፈን መቀየር የምንችለው ምን ስንሆን ነው? አዲስ ሰው መሆን አለብን። በተቻለ መጠን አዲስ ሰው መሆን አለብን። ይህ ማድረግ የምንችል ከሆነስ የራሳችን ሳይኮሎጂ ጠንካራ የምናደርግ ከሆነ ጥሩ እንሆናለን። ምክንያቱም እንደውም ሞኝነት መመለስ አለብን። በህይወታችን ውስጥ የምናደርጋቸው ነገሮች ሞር ለሁሉም ሰው መነገር የለበትም፣ ሚስጥራዊ መሆን አለብን። የተወራ ሁሉ አይሳካም። ስለዚህ ጸጥ ማለቱ የተሻለ አድቫንቴጅ ነው። ስለዚህ በአደባባይ የምናሳያቸው ነገሮች፣ አካላዊ እንቅስቃሴዎቻችን፣ አለባበሶቻችን፣ የተለያዩ ነገሮቻችን አዲስ ሰውነት፣ አዲስ ባህሪያችን ሪያክት ያደርጋሉ። ይህን እንቅስቃሴያችን፣ አካላዊ መግለጫችን፣ መልከ ቁመናችን፣ የእግር አረማመዳችን አዲስ ስብዕና እንዳለን ያሳያሉ። በየጊዜው ምን ለማድረግ መጣር አለብን? እኛ ላይ ደስታ ሊፈጥር የሚችሉ ነገሮችን አዲስ ስብዕና መፍጠር አለብን። ምክንያቱም ምን ይፈልጋል በባህሪያችን ሳይኮሎጂ? ኳስ መጫወት ከሆነ ኳስ፣ ቴኒስ መጫወት ከሆነ ቴኒስ። ሁልጊዜ አእምሯችን ምን ይፈልጋል? የመለዋወጥ ነገር፣ ከከተማ ወጣ ብሎ መዝናናት ከሆነ መዝናናት ይፈልጋል። እንደዛ ነገሮችን ማድረግ ይፈልጋል። ስለዚህ ለዛ ምን ማድረግ አለብን? ሜዲቴሽን ያስፈልጋል። የምንወደውን ነገር
ሳይኮሎጂ በቃ ሳይኮሎጂያችን ላይ ልናስቀምጠው ይገባል። ወደ ምስል ልንከስተው ያስፈልጋል። ይህን ማድረግ የምንችል ከሆነ ይህንን አዲስ ስብዕና እናጣጥመዋለን። ብዙ ሰዎች አሁን ስታዩ ይህ ማንነቴ አሁን ያለሁበት ማንነቴ አልወደውም ይላል። አንዳንድ ሰዎች ደግሞ አሁን ነው መኖር የጀመርኩት ይላሉ። እነሱ ምን ሆነዋል? ወደፊት ለሚጠብቃቸው ነገሮች አዲስ ማንነት እየተላበሱ አዲስ ነገሮችን እንላለን እና ብዙ ጊዜ ምን ሆነ አለብን አዲስ ነገሮችን ለማወቅ በተቻለ መጠን ህይወታችንን እናደርጋለን። ነገሮች ላይ የምናቆም ከሆነ ግን በታችነት ይሰማናል። እንደዚህ አትችልም ለሚሉ ሰዎች ክፍተት እንሰጣለን። ስለዚህ ምን ጊዜ ምን መሆን አለብን? የተደበተ የተጨናነቀ አእምሮ መኖር የለበትም። እነዚህ ነገሮች ማስተናገድ የለብንም። ስለዚህ ከህይወታችን ጥሩ ነገር እንድናገኝ ከፈለግን አስገራሚ ብልጠቶችን መጠቀም አለብን። ኃይሌ ይሻሻላል፣ ባህሪም ከህይወታችን የገዘፈ ነው። ስለዚህ ባህሪ ይሻሻላል የሚል ነገር እምነት ልናዳብር ይገባል። ሌላኛው ነገር ደግሞ ምንድነው? ጓደኞቻችን ባህሪያችን እንደሚለወጥ ማሳየት አለብን። በእርግጥ የማይረዱ ሰዎች ሊኖሩ ይችላሉ። እነሱ መተው ነው። እንደሚለወጥ ሻል ያለ ጓደኛ ነው። አንድ ጓደኛ አስፈላጊ ነገር ይህ በቃ ለህይወታችን የማይጠቅም ክርክር ትንሽ ስንባለው ምንም የማይረዳ ከልብ ይቅር ባይ የማይሆን ሰው አዲስ ስብዕናችንን ሊያበላሽብን ይችላል። እንደዚህ አይነቱ ምን ማድረግ ነው? መተው፣ ጠርጎ ማጥፋት ነው። በቃ እንደዚህ አይነቱ ሰው ምን ማድረግ ነው? መቅረብ አያስፈልግም። ቀረቤታ መተው። እንደዚህ አይነት ጓደኝነቶች ተው። ሻል ያለ አእምሮ በሰል ያለ በተቻለ መጠን ነገሮችን የሚበላ መሆን አለበት። በኖርማሉ ነገሮችን ምን ማድረግ አለበት? ሴንስ የሚያደርግ መሆን አለበት በደንብ። ይሄ ዝም ብሎ ብቻ በትልቅ በትንሹ እየተነሳ አፍ የሚከፍት ከሆነ እንደዚህ አይነት ጓደኝነቶች ስቶፕ መወገድ ነው ያለባቸው። አይጠቅሙም፣ ምንም አያስኬዱም። አንድ ጓደኝነት እንደምነግራቸው ብዙ ጊዜ እላለሁ በዚህ ቪዲዮ ፐርፐዝ ዓላማው ወይ ለወደፊት ህይወት ነው ወይ የሆነ ነገር የምትማሩበት ጓደኛ መሆን አለበት። ትንሽ ኢንተርቴን የሆነ ነገር ሪያክሽኑ ዝም ብሎ የትየለሌ ከሆነ ውሎ ምንም የትየለሌ የሚሆን ከሆነ በወደፊት ህይወታችን ላይ የሆነ ትንሽ ጠብ ያለ ኢንፍሉዌንስ የማያደርግ ከሆነ ያ ጓደኝነት ስቶፕ ይባላል። አይጠቅምም። ድርጊቱ ዝባዝንኬ ወሬዎችን እየለቃቀመ ዝም ብሎ እያመጣ እንደዚህ የሚኖረን ነው ጊዜያችንን ማባከን፣ አዲስ ስብዕና አንላበስም። ስለዚህ በዙሪያችን ያሉ ሰዎች አዲስ ስብዕና እንዳንላበስ ሊያደርጉንም ላያደርጉንም ይችላሉ። ይህንን ከግምት ውስጥ ማስገባት አለብን። በተቻለ መጠን ጫናን እንቀንስ። ስለዚህ ህግ ሲቀለበስ አዲስ ስብዕናችን ለዚህ ተቃራኒ የሌለው መጥፎ ተውኔት ነው። ተውኔቱ አለቃ ነው። እንዴት ነው መጥፎ ነገር? ይህ ሲቀለበስ ምን ችግሮች ይፈጥራል? እኛ የሆነውን ነገር ሰዎች ላይወዱልን ይችላል። ለእኛ ግን ተመችቶን ይችላል። የስብዕናችንን ገፈን ጥለን ወደ አዲስ ስብዕናችን ስንሄድ ሰዎች ደግሞ ያንን ነገር ላይራመዱን ይችላሉ። ከዚህ ምን ሆኗል ዛሬ? ጤነኛ ነው ግን አሟል ይላሉ። መጀመሪያ ላይ የነበርንበት ስብዕናችን ብዙ ጊዜ መጥፎ ሊሆን ይችላል። ስለዚህ ያ ነገር ምን ሊሆን ይችልብናል? ስም ሊያሰጠን ይችላል። ግን በተቻለ መጠን ምን ማድረግ አለብን? አሮጌ ስብዕናችንን ገፈን መጣል ነው ያለብን። ሰዎች እስከሚላመዱ ድረስ ምን ማድረግ የለብንም? እኛ ተስፋ መቁረጥ የለብንም። ያስተዋለ አስተዋለ፣ ያላስተዋለ ነገሮችን ትኩረት አናደርግም፣ እንተዋቸዋለን። ምን ማድረግ ነው? እኛ ራስን ችሎ የመቆም ኃይል በጣም ወሳኝ ነው። አንድ ሰው ምን ሊኖር ይገባል? ማንነት። አንድ ኳስ ለማግባት ስንፈልግ ታክቲክ ተጠቅመን መተን ቀጥታ እናስገባለን። የራስ ማንነት በጣም ወሳኝ ነው። አለበለዚያስ አንድ ቃል በተናገረው ቁጥር ዝም ብለን ለሰዎች ፍስስ የምንል ከሆነ አዲስ ስብዕና እንደዛው ተገፎ ሊጠፋ ይችላል። ይህ ደግሞ ምንድን ነው? በዕለት ተዕለት ህይወታችን ቢያጋጥሙ መሰናክሎች ያንን ነገር እንዲያጠፉብን ሊያደርጉ ይችላሉ።
ካልወደዱት ለእኔ እስከተመቼ ድረስ ብሎ 50 በ50 ማሰብ ጥሩ ነው። ሰዎች ያልተመቻቸው ነገሮች በጊዜ ሂደት ይላመዱታል። እነዚህ ነገሮች ነው ማሰብ ያለብን። በስተመጨረሻም ሀሳብን ቃላትን መምረጥ፣ መጥፎ ነገር ከማሰራት መቆጠብ የሚያስገኝልን ነገር ከመጠን ያለፈ እስክንነቃ ድረስ መጠበቅ የለብንም። ምን ማድረግ አለብን? ሆነ ብለን የሆነ አይነት መንገድ ላይ መተውን አናውቅም። ስለዚህ ምን መሆን አለበት? በየሆነ መንገድ ላይ የሆነ ነገር ተከሰተ ብለን እንደነገርኳችሁ ማቆም የለብንም። ስለዚህ አዲስ ሰው መሆን ነገሮች ጠቀሜታ ይሰጣል ያልኩበት ሀሳብ ይህንን ይመስላል። ይህ ቪዲዮ ከተመቻችሁ ኮሜንት፣ ላይክ እና ሰብስክራይብ